በዚህ ዓመት 2026 መጀመሪያ ላይ አንዱ ከሚኖሩ አዳዲስ ክስተቶች ውስጥ ብለን ከጠቀስ ነው የትራምፕ አድሚኒስትሬሽን በከፍተኛ መጠን ዜግነት ውስጥ ያሉ ሰዎችን ከዜግነት ማስወጣት ወይም ይሄ በእንግሊዘኛው ዲናቹራላይዝ የሚባለውን ፕሮሰስ እንደሚጀምር ነው። በተለይ ዲፓርትመንት ኦፍ ጀስቲስ ለዩኤስሲአይኤስ ኦፊሰሮች ዜግነታቸው መቀማት ያለባቸውና ፖቴንሻሊ ለዚህ ክስ የሚሆኑ ሰዎችን ለይተው እንዲያመጡ አዞ ነበር። አንዱ ለዩኤስሲአይኤስ ኦፊሰሮች ከተሰጣቸው ትዕዛዝ ውስጥ ቢያንስ በወር ወይም በሳምንት እስከ 200 የሚሆኑ ፖቴንሻል ሰዎችን ከየዩኤስሲአይኤስ ኦፊሶች ለቅሞ ማውጣት ነበር። እንግዲህ ከዚህ በፊት እንደተናገርኩት አንድን ሰው ዲናቹራላይዝ ማድረግ ወይም ዜግነቱን መቀማት ብዙ የሆኑ ዳይናሚኮች ብዙ የሆኑ ስራዎች ይፈልጋል። ዩኤስሲአይኤስ ተነስቶ ያንድን ሰው ዜግነት መንጠቅ አይችልም። ፍርድ ቤት ውስጥ ሄዶ ይሄ ደግሞ በጁሪ የሆነ 12 ሲቪሊያን የሆኑ ሰዎች በተቀመጡበት እነዚህ ካመኑ ለዲናቹራላይዜሽን የሚያበቃ ምክንያት ፍራውድ ወይ የአሜሪካንን የሴኩሪቲ ኢንትረስት አደጋ ውስጥ የከተተ ወይ ቴሮሪዝም እንቅስቃሴ የተሳተፈ ግለሰብን ነው ዲናቹራላይዝ ማድረግ የሚቻለው እንጂ እንደው ተራ ወንጀሎችን የፈጸመን ሰው ዜግነቱን መንጠቅ እንደማይቻል ገልጸናል። ምንም እንኳን የትራምፕ አስተዳደር በወር እስከ 200 ሰው ዜግነቱን ለመቀማት ቢያስብም ይሄ የማይቻልና ሪሶርስ የሚጠይቀውም ሪሶርስ በጣም መጠነ ሰፊ ስለሚሆን የተጋነነ ቁጥር ሊሆን እንደሚችል አስፍረን ነበረ። እንግዲህ በዚህ ሳምንት አንዱ ከተመለከትነው ሁለት ሰዎች የዲናቹራላይዜሽን ፕሮሰስን ዲፓርትመንት ኦፍ ጀስቲስ እንደሄደባቸው መግለጫ መስጠቱ ነው። አንደኛ ዩክሬናዊ ነው፣ ሌላኛው ዜግነቱ አልተገለጸም፣ ግን ፍሎሪዳ ውስጥ የሚኖር ግለሰብ ነው። ከስሙ እንደምንረዳው ከላቲን አሜሪካ የመጣ ግለሰብ ይመስላል። ይሄ ግለሰብ በ2017 ዜግነቱን አገኘ። ነገር ግን በ2019 የሜዲካል ሄልዝ ኢንስቲትዩሽን ላይ በፈጸማቸው የሜዲካል ቢዝነስ ላይ በፈጸማቸው ፍራውዶች ማጭበርበሮች ምክንያት ተፈረደበት። በዚህ ምክንያት ነው አሁን በ2026 ፍርድ ቤቱ የሱን ዜግነት የነጠቀው። ይሄ ኬስ ትንሽ ከዚህ በፊት ከነበሩ የዲናቹራላይዜሽን ወይም ዜግነትን የመቀማት ሂደት የሚለየው አንድ ሰው ዜግነት ካገኘ በኋላ የሚፈጽማቸው ወንጀሎች ዜግነቱን አያስነጥቁም የሚል የፍርድ ቤት ውሳኔ ነበር። በተለይ ከ9ኛው ሰርኬት ከካሊፎርኒያ የወጣ የፍርድ ቤት ውሳኔ ማለት ነው። ይሄ የሳውዘርን ዲስትሪክት የወሰነ ሳውዘርን ዲስትሪክት በፍሎሪዳ የሚገኘው ፌደራል ፍርድ ቤት የወሰነው ግን ከዚህ ውሳኔ በተለየ መልኩ ከዚህ ቀደም ከነበረው ፕሬሲደንት በተለየ መልኩ አንድ ሰው ዜግነት ካገኘ በኋላ የሰራቸው ወንጀሎች ዜግነቱን ለማስነጠቅ የሚበቁ ሆነው አግኝቷቸዋል። በተለይ ማጭበርበሮች፣ ሜዲካል ላይ ሄልዝ ኢንዱስትሪ ላይ የተፈጸመ ማጭበርበር ለዜግነት ማስነጠቂያ ምክንያት ሆኖ አገልግሏል። በዚህ ኬስ ማለት ነው። ይሄን እንደ መነሻ በመጠቀም ብዙ ኬዞች ላይ ይተገብሩታል የሚል እምነት አለኝ። ምክንያቱም አሁን አስተዳደሩ እነዚህን በደንብ በማስታወቂያም ሆነ በዜና አስነግሯቸዋል። ዛሬ የዲፓርትመንት ኦፍ ጀስቲስ ሄድ የሆነችው ሴክሬታሪ ወይም አተርኒ ጀነራል ባም ጠቅላይ አቃቤ ባም ወጣ እንደተናገረችው ዲናቹራላይዝ ማድረግ እንችላለን፣ ናቹራላይዜሽን ፕሪቪሌጅ ነው ራይት አይደለም ብላለች። ይሄ በጣም ዩኒክ የሆነ አገላለጽ ነው። ከዚህ በፊት ከስቴት ዲፓርትመንትም ሆነ ከተለያዩ ኦፊሰሮች የምንሰማው አንድ ሰው ግሪን ካርድ ካለው ግሪን ካርድ እንደ ፕሪቪሌጅ ነው ራይት አይደለም መብት አይደለም። ስለዚህ ይሄ የተሰጠውን ፕሪቪሌጅ በአግባቡ ሕግ አክብሮ እስካልቀጠለ ድረስ እስካልኖረ ድረስ የአሜሪካን ፖለቲካ እኛ ከምንፈልገው ውጪ ከተቸ በኤኒ ታይም መንጠቅ እንችላለን የሚል አቋም ነበራቸው። ግን ዜግነት ነው፣ ፕሪቪሌጅ አይደለም። ዜግነት የራሱ የሆነ መብቶች ያሉት የራሱ የሆነ ግዴታዎች ያሉት ነው እንጂ አንድ ሰው በፈለገ ጊዜ የሚነጥቀው አይደለም። ከዚህ በተቃራኒው ግን ዛሬ በሰጠችው ጋዜጣዊ መግለጫ ጠቅላይ አቃቤ ሕግ ዜግነት ፕሪቪሌጅ ነው፣ ናቹራላይዜሽን ፕሪቪሌጅ ነው፣ መንጠቅ እንችላለን የሚል አቋም ይዛለች። ሰላም ጤና ይስጥልኝ ውድ የኢንፎቴይመንት የዩቲዩብ ቻናል ቤተሰብ፣ ዛሬ ይዤላችሁ የቀረብኩት መረጃ ለሁላችሁም በተለይ ደግሞ በአሜሪካን ሀገር ዜግነት አግኝታችሁ በሰላም እየኖርን ነው በምትሉበት በዚህ ጊዜ ግን በሙሉ እጅግ አስደንጋጭና ትልቅ የሆነ ጥንቃቄ የሚጠይቅ አዳዲስ የሆኑ ነገሮች እየወጡ ነው ያሉት። በተለይ ባሳለፍነው ሳምንት ብቻ በአሜሪካ ታሪክ ባልተለመደ መልኩ ዜግነትን መንጠቅ የተጀመረበትን ሁኔታ እየተመለከትን ነው ያለ ነው። ምክንያቱም 2026 ከገባ በኋላ በተለይ ደግሞ በዚህ ባለፉት ሳምንታት ሁለት ሰዎች የአሜሪካ ዜግነታቸውን እንዲነጠቁ ተደርገዋል።
ይኸውም ደግሞ አንደኛው እንግዲህ የዩክሬን ዜጋ ሲሆን ሁለተኛው ደግሞ የላቲን አሜሪካ ዜግነት ያለው ሰው ነው። ይሄ እንግዲህ ሰሞኑን እየሰማ ነው ያለ ነው ዜና ነው። እንደምታውቁት ዶናልድ ትራምፕ እንግዲህ ተመልሰው በሁለተኛ ጊዜ ወደ ስልጣን ከመጡ በኋላ በወር ውስጥ 200 የሚያክሉ ሰዎችን ዜግነት እነጥቃለሁ የሚል ዛቻም እንግዲህ አዲስ የሆነም ነገር አውጥተው ነበረ። እርግጥ ነው ይሄ ቀላል አይደለም፣ ምክንያቱም ዜግነትን መንጠቅ በአንድ ጀንበር የሚወሰድ እርምጃ አይደለም፣ ወደ ፍርድ ቤት የሚሄድም ጉዳይ ስለሆነ ማለት ነው። ሌላው ነገር ደግሞ ዜግነትን ሊያሳጡ የሚችሉ ጉዳዮችስ ምንድን ናቸው የሚለውም ሌላው ሊታሰብበት የሚገባ ነገር ነው። ለማንኛውም አሁን እንግዲህ እየወጡ ያሉት ሰበር መረጃዎች እንደሚያመለክቱት ታዲያ ጊዜውን ጠብቆ እንግዲህ ዜግነትን መንጠቅ እየተጀመረ እንዳለ የሚገልጹ ነገሮች አሉ። ትራምፕም በዛቻቸው መሰረት እንግዲህ በተለይ ደግሞ ዲኤችኤስ እና ዲኦጂ ወይም ደግሞ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እና ዲፓርትመንት ኦፍ ጀስቲስ እንግዲህ ይህንን ስልጣን ወይም ደግሞ ይህንን ዜግነት የመንጠቅ ጉዳይ ከዩኤስሲአይኤስ ጋር በመተባበር ይህንን ዜግነትን የመንጠቅ እንግዲህ መብትን ወይም ደግሞ ዜግነትን መብትን እያነሱ ነው ያሉት። ይሄ በጣም ከባድ የሆነ ነገር ነው። በተለይ ደግሞ በአሜሪካ የምትኖሩ ሁላችሁም በተለይ ኢትዮጵያውያንም ጥንቃቄ ማድረግ ያለባችሁ በየትኞቹ ጉዳዮች ነው። ዜግነት መንጠቅ ማለት ሁላችሁም ዜግነት ልትነጠቁ የምትችሉት ነገር ነው ወይ? ዜግነትንስ ሊያስነጥቁ የሚችሉ ምን ዋና ዋና ነገሮች አሉ የሚለውን እንመለከታለን። እንግዲህ በመጀመሪያ ወደ ጉዳያችን ስንገባ እንዳልኳችሁ እነዚህ ሁለት ሰዎች ዜግነትን እንዲያጡ ያደረጋቸው የራሳቸው የሆነ ምክንያት ነበር። እንግዲህ ይህን ተከትሎም እንግዲህ ዜግነት መንጠቅ መጀመሩ እንግዲህ በግልጽ እየታየ ነው ያለው። በቅርቡም ደግሞ የዲኦጄ ወይም ደግሞ የዲፓርትመንት ኦፍ ጀስቲስ እንግዲህ የጠቅላይ አቃቤ ሕጓ ዜግነት ፕሪቪሌጅ እንጂ ራይት አይደለም ብላለች። ይሄ በጣም ለየት ያለ ነገር ነው። ዜግነት እንግዲህ መብት እንደሆነ ሳይሆን ራይት ተደርጎ ነው የሚታሰበው። ምክንያቱም ከዚህ በፊት ግሪን ካርድ ነው መብት ነው ተብሎ የሚታሰበው። ግሪን ካርድ መብት እንጂ ፕሪቪሌጅ እንጂ መብት አይደለም ይባል ነበር። አሁን ደግሞ ዜግነትን በየትኛውም ሰዓት ላይ ልንነጥቅ እንችላለን። ዜግነትን የሚያስነጥቁ ጉዳዮች እስከተፈጸሙ ድረስ ዜግነት የሚነጠቅ ነገር ነው እየተባለ እየተነገረ ነው ያለው። እንግዲህ እንዳልኳችሁ ይህችው ጠቅላይ አቃቤ ሕግ ይህንን ተናግራለች ማለት ነው። እንግዲህ በአሜሪካ ሕግ መሰረት ዜግነት የሚነጠቀው በዋነኛነት የሚከተሉትን ነገሮች በማድረግ ነው። አንደኛ ማጭበርበር ድርጊት ነው። ሁለተኛ የወንጀል ታሪክን መደበቅ ነው። ሶስተኛ ደግሞ ከጸረ አሜሪካ ቡድኖች ጋር መተባበር ነው። እነዚህ ሶስት ዋና የሚባሉ ጉዳዮች ዜግነታችሁን ያስነጥቃሉ። ምክንያቱም ለምሳሌ ክሪሚናል ባክግራውንድ ካላችሁ የዛሬ ስንት ጊዜ የፈጸማችሁት ሊሆን ይችላል። ወይም ደግሞ እንደዚህ የመሰሉ ጉዳዮች ካሉባችሁና ደብቃችሁ ከሆነ ዜግነታችሁን ያገኛችሁት ኤፍቢአይም ይሁን ሌሎችም የደህንነት አካላት በማንኛውም መልኩ ይሄ ነገር ከተገኘባችሁ ዜግነታችሁን ልታጡ የምትችሉበት ሁኔታ በጣም ሰፊ ነው። ይሄ በጣም ጥንቃቄ የሚያስፈልገው ነገር ነው። ሌላው ነገር ደግሞ የማጭበርበር ድርጊትም ወይም ፍሮድ ወይም ደግሞ ፎልሲፊኬሽን ማለት ይቻላል። ስለዚህ ይሄ ደግሞ ዜግነት ሲጠየቅ ወይም ግሪን ካርድ ሲወጣ ሆን ተብሎ የተዋሸ ለምሳሌ ስም መቀየር ሊሆን ይችላል፣ የጋብቻ ሁኔታ መቀየር ሊሆን ይችላል። እንደዚህ የመሳሰሉ ጉዳዮችም ዜግነትን የሚያስነጥቁ ሆነዋል። ሌላው ያው ከጸረ አሜሪካ ቡድኖች ጋር መተባበር፣ ከአሸባሪ ድርጅቶች ጋር መተባበር፣ የተለያዩ እዛ ላይ የተጠቀሱ አንዳንድ ሁኔታዎች አሉ። ከነዚህ አካላት ጋር መተባበር ቀጥታ የአሜሪካንን እንግዲህ ደህንነት ችግር ላይ የሚጥል ነው፣ አደጋ ላይ የሚጥል ነው ተብሎ ስለሚታሰብ እንግዲህ ዜግነታችሁን እንድታጡ ሊያደርግ የሚችል ጉዳይ እንደሆነ መመልከት ይቻላል ማለት ነው። ሆኖም ግን እንዳልኳችሁ አንድ እዚህ ጋር በጣም መጠንቀቅ ያለባችሁ ነገር ቢኖርም ሆኖም ግን ልትረጋጉ የሚገባው ደግሞ ዜግነት ማንኛውም ሰው ዝም ብሎ ከመሬት ተነስቶ የሚነጠቀው ነገር አለመሆኑ ይሄ እረፍት ሊሰጣችሁ ይገባል ማለት ነው። ምክንያቱም ሌላው ትልቁ ነገር ደግሞ ዜግነት በፍርድ ቤት ፍቃድ እንጂ ዝም ብሎ ማንኛውም ሰው ተነስቶ ሊነጥቀው የሚችለው ነገር አይደለም። እንግዲህ በአሜሪካ የዜግነትና ኢሚግሬሽን አገልግሎት ዩኤስሲአይኤስ መመሪያ መሰረት አንድ ሰው ዜግነትን ካገኘ በኋላ መነጠቅ የሚችለው ወይም ሊነጠቅ የሚችለው ከላይ በጠቀስናቸው ሁኔታዎች መንገድ ብቻ ነው። እንግዲህ የማንነትን የማጭበርበር ወይም ደግሞ አይደንቲቲ ፍሮድ ቀደም ሲል በነበረ ኢሚግሬሽን ሂደት ላይ ሌላ ስም በመጠቀም የልደት ቀንን ወይም የትውልድ ሐረግን በመዋሸት ዜግነት የሚያገኙ የተለያዩ አካላት አሉ። እነዚህ ዜግነታቸውን ሊያጡ ይችላሉ።
ሌላው ነገር ደግሞ የጋብቻ ማጭበርበር ነው። የጋብቻ ማጭበርበር ስንል ከዚህ በፊት ታውቃላችሁ በተለያዩ ጊዜያት ቪዲዮ የተሰራበት ጉዳይ ነው። ዶክመንት ለማሟላት ሲባል ግሪን ካርድ ከዛ ብሎም ደግሞ ወደ ዜግነት ለማደግ ሲባል ብቻ የውሸት ጋብቻዎችን መፈጸም፣ እነዚህን ነገሮች ላይ መዋሸት ዜግነትን በኋላ ላይ እነዚህ ነገሮች ቢገኙ ዜግነት ሊነጠቅ የሚችልበት ሁኔታ አለ። ምክንያቱም አንድ ሰው በጋብቻ አማካኝነት ቀጥታ ዜግነትን አያገኝም። መጀመሪያ ኮንዲሽናል የሆነ ግሪን ካርድ ነው የሚያገኘው የ2 ዓመት። ከዛ በኋላ ደግሞ ወደ 10 ዓመት ግሪን ካርድ ማሳደግ ይችላል። በኋላ ላይ ደግሞ በዚህ በ10 ዓመት ግሪን ካርድ ስታተስ ውስጥ እያለ ደግሞ ለዜግነት ማመልከት ይችላል። ሆኖም ግን በዚህ ሂደት ውስጥ እያለ ዜግነት ቢያገኝ ዜግነት አመልክቶ ወደ ዜግነት መብት ቢቀየር ከዛ በኋላ ግን በፊት የነበረባቸው ስታተሶች ትክክለኛ ያልሆኑ መረጃዎችን በመስጠትና ትክክለኛ ባልሆኑ መንገዶች ከሆነ ዜግነትን ያገኘው ዜግነቱ እንዲነጠቅ ምክንያት ሊሆነው ይችላል ማለት ነው። እንግዲህ የተለያዩ መንግስት እንግዲህ አሁን የአሜሪካ መንግስት እያደረገ ያለው ምንድን ነው? የቆዩ ፋይሎችንም ጭምር በዲጂታል መንገድ በኤአይ በመጠቀም እየበረበረ ነው ያለው፣ እየመረመረ ነው ያለው። ስለዚህ ከዚህ በፊት የነበሯቸው የሰጣቸዋቸው የጣት አሻራዎች አሉ። በነዛ አማካኝነት የተደረጉት ሬከርዶች አሉ። እነዛን ፋይሎች በጣም የቆዩ ፋይሎችን ቢሆኑ እነዛን እያወጣ እየመረመረ ዜግነትን ለመንጠቅ ደግሞ መሰረት ሊሆኑ ይችላሉ ብሎ የሚያስባቸው ነገሮች እያየ ነው ያለው። ይሄ እንግዲህ የዶናልድ ትራምፕ አስተዳደር ከሚፈጽማቸው ነገሮች ወይም አሁን በዚህ ሰዓት በጣም በጥብቅ ምርመራ ላይ ካለባቸው ጉዳዮች መካከል የሚጠቀስ ነው። እንግዲህ የዜግነት መብት መክፈፍ አስተዳደራዊ ውሳኔ ብቻ ሳይሆን በፌዴራል ፍርድ ቤት መታየት ያለበት ነው። ደጋግመን ጠቅሰነዋል። ግለሰቡም ደግሞ በዚህ ወቅት የመከላከልና ጠበቃ የማቆም መብትም እንዳለው ሊታወቅ ይገባል። መንግስት እንግዲህ ግለሰቡ ሆን ብሎ ማጭበርበሩን የሚያሳይ ግልጽና አሳማኝ ማስረጃ ወይም ክሊር ኤንድ ኮንቪንሲንግ ኤቪደንስ ካገኘ የዛ ጊዜ ዜግነቱን ለመንጠቅ የሚሆነው ማስረጃ እስካገኘ ድረስ ዜግነቱን የሚያስነጥቅ ሁኔታ ፍርድ ቤቱም ሊወስን ይችላል ማለት ነው። ስለዚህ ከዛ ውጭ ግን ያላችሁ ሁላችሁም ሊያሰጋችሁ የሚገባ ነገር ነው ማለት አይደለም። ሆኖም ግን ጥንቃቄ ማድረግ አለባችሁ። በተለይ ደግሞ በዜግነት ያገኛችሁበት መንገድ ምን አይነት ነው? የቆዩ ፋይሎቻችሁን እስቲ መርመር አርጓቸው። የሰጣችኋቸውን ምላሾች፣ የሰጣችኋቸውን ነገሮች እያንዳንዱ ፋይሎችን ብትመረምሯቸው በጣም የተሻለ ነው። እንግዲህ አሁን ከበፊቱ የበለጠ ለምንድን ነው የበረታው? ዜግነትን መንጠቅ ምንድን ነው ይህን ያክል እንዲነሳ ጉዳዩ እንዲነሳና ዜግነትን ለመንጠቅ ይህን ያክል መረጃዎች መበርበር የተጀመሩት ለምንድን ነው ልትሉ ትችላላችሁ። ምክንያቱም ዶናልድ ትራምፕ እንግዲህ እንደነገርኳችሁ በየወሩ ከ200 የማያንሱ በአሜሪካን ያሉ ከሌሎች ሀገር የመጡ ሰዎችን ዜግነት እነጥቃለሁ ብለው እንግዲህ ዝተዋል፣ አውጀዋል። እንግዲህ ይሄ ነገር ነው እየተደረገ ያለው። እርግጥ ነው በእሳቸው ኤክስኪዩቲቭ ኦርደር ብቻ ወይም በአንድ ሰው ኤክስኪዩቲቭ ኦርደር ብቻ እንዳልኳችሁ ዜግነት ዝም ብሎ የሚነጠቅ አይደለም። ዶናልድ ትራምፕ ይህንንም ሲናገሩ በአእምሯቸው ያው ይዘውት የሚሆነው ጉዳይም ችግር ያለባቸው ከዚህ በፊት በተለይ ደግሞ ዴሞክራቶች በስልጣን ላይ በነበሩበት ጊዜ ዜግነት እንደ ልብ ይገኝ የነበረ በመሆኑ እና እንደዚህ አይነት ክሪሚናል ባክግራውንድ ያለባቸው ፍራውድ የፈጸሙ እንደዚሁም ደግሞ ከአሸባሪ ድርጅቶች ጋር ሲተባበሩ የነበሩና መረጃዎቻቸውን ደብቀው የአሜሪካ ዜግነትን ያገኙ ሰዎች ይኖራሉ ተብሎ ስለሚታሰብ በጣም በርካታም ናቸው ተብሎ ስለሚታሰብና አገሪቱ ከበፊቱ በበለጠ ደግሞ በወንጀል የወንጀል ድርጊቶች እየተፈጸሙባት ነው። እነዚህ ደግሞ ወንጀል ድርጊቶችን የሚፈጽሙት ከሌላ ሀገር መጥተው አሜሪካ በተለያዩ መንገዶች ዜግነቶችን ያገኙ ሰዎች ስለሆኑ እነዚህ ሰዎች ከዜግነታቸው መነጠቅ ብሎም ደግሞ ወደ ሀገራቸው መመለስ አለባቸው ብለው ስላመኑ ነው። ስለዚህ ከባድ የሆኑ የወንጀል ድርጊቶች ከተፈጸሙ የተለያዩ አይነት ሁኔታዎች ያሉ ነገሮች ከተፈጸሙ የፍርድ ቤቱም የወንጀል ድርጊቶቹን አይቶ አሳማኝ ናቸው ብሎ ካመነበት ዜግነታችሁን ሊነጥቀው ይችላል ማለት ነው። እንግዲህ ማን ነው ስጋት የሌለበት ታዲያ? ማን ነው ስጋት የሌለበት ካላችሁ ሁሉንም መረጃውን በታማኝነት ሞልቶ በህጋዊ መንገድ ግሪን ካርድ አግኝቶ ወደ ዜግነት መብት የተቀየረ ማንኛውም ሰው እዚህ ላይ ምንም ፍርሃት ሊኖርበት አይገባም። ይሄ አስተማማኝ ነው። ዜግነቱን እንደያዘ መቀጠል ይችላል ማለት ነው። ታዲያ በዚህ ረገድ የእናንተ ፋይል እንዴት ነው? ወይስ ደግሞ በፊት ፎርም ስትሞሉ ዜግነታችሁን ላታገኙ የምትችሉባቸውን ሆኖም ግን ማለትም ብትናገሩ ወይም ብትሞሉት ዜግነት እንዳይሰጣችሁ የሚያደርግ ነገር ፈጽማችሁ ዜግነት አግኝታችኋል? እስቲ ፋይላችሁን ዞር ብላችሁ መርምሩ። ወይም ደግሞ ችግር ያለበት ካለ ወይም በዚህ ረገድ ጥያቄ ያለባችሁ ካለ በኮሜንት ሴክሽን ላይ አሳውቁኝ፣ እኔም ምላሽ የምሰጥበት ይሆናል ማለት ነው። እንግዲህ ዜግነትን በተመለከተ ሰሞኑን እየተፈጸሙ ያሉ ነገሮች በጣም ከባባድ ናቸው። እንዳልኳችሁ ደግሞ ቅድም የዲፓርትመንት ኦፍ ጀስቲስ እንግዲህ ጠቅላይ አቃቤ ሕግ ዜግነት መብት አይደለም ፕሪቪሌጅ ነው ወይም ደግሞ ይሄ ልክ እንደ ጸጋ ነገር ነው እንደሚሰጣችሁ ነገር ነው እና
እንደ መብት እንድትቆጥሩት አይገባም። በማንኛውም ሰዓት ዜግነታችሁን ልንነጥቃችሁ እንችላለን ብለው ዝተዋል። ይሄ ዛቻ ቀላል ተራ ዛቻ አይደለም፣ በተግባርም እየተካሄደ ያለ ነው። እንግዲህ አሁን በይፋ ይሄ ነገር እየተጀመረ ነው ያለው። ስለዚህ በአሜሪካ የምትኖሩ ኢትዮጵያውያን እዚህ ላይ ጥንቃቄ ልታደርጉ ይገባል። እያንዳንዱን ሰነዶቻችሁን ልትፈትሹ ልትመረምሩ ይገባል። የበፊት የሆኑ ሬከርዶች ካሉባቸው እንደዚሁም ደግሞ የሞላችኋቸው ነገሮችም ከበፊት ጋር ያልተጣጣሙ ነገሮች ቢኖራቸው እነሱን የግድ መመርመራችሁ በጣም አስፈላጊ ነው። ወደ ዜግነት መብትም ለማደግ በግሪን ካርድ ስታተስ ላይ ያላችሁም ካላችሁ ደግሞ ወደ ዜግነት መብት ለማደግ የምትፈልጉ ከሆነ ትክክለኛና ሀቀኛ የሆነ መረጃ ብቻ በመስጠት ወደ ዜግነት መብት ጥያቄ ማቅረብ ትችላላችሁ። ፎርም መሙላት ትችላላችሁ። N400 የተባለው ፎርም ማለት ነው። ስለዚህ በዚህ ረገድ ትክክለኛ የሆነ የዜግነት መብት እስካገኛችሁ ድረስ ማንም የሚነጥቃችሁ አይኖርም። ተረጋግታችሁ መኖር ትችላላችሁ። ምክንያቱም አሁን ዜግነት መነጠቅ የማይቻል ነገር ነው ማለት አይቻልም። በፊት ግሪን ካርድ ነው በጣም አሳሳቢ የነበረው ነገር። ስቲል ግሪን ካርድ ስታተስ ላይ ያላችሁ ሁል ጊዜም ንቁ መሆን አለባችሁ። ሆኖም ዜግነት ያገኘ ሰው በቀላሉ ዜግነት ይወሰድበታል ተብሎ አይጠበቅም ነበር። አሁን ባለው ስታተስ ግን ያለው ነገር ስቴብል አይደለም። የሆነ ሰዓት ላይ ዜግነት ሊነጠቅ ይችላል የሆነ ሰው። ሆኖም ግን ዜግነት የሚያስነጥቁት ደግሞ ከላይ የጠቀስናቸው ዋና ዋና ምክንያቶች ስለሆኑ በዚህ ረገድ ጥንቃቄ ብታደርጉ በጣም የተሻለ ነው እላለሁ። እንግዲህ ዛሬ ይዤላችሁ የመጣሁት በሰሞኑ ዜና ጉዳይ ዜግነትን መንጠቅ ሊያስከትሉ የሚችሉ ጉዳዮችን በተመለከተ ነው። ጥንቃቄ ማድረግ ያለባችሁን በየትኞቹ ጉዳዮች ረገድ እንደሆነም ደግሞ ይህንን መረጃ ያስተላለፍኩላችሁ በዚህ ምክንያት ነው። ለማንኛውም በሌላ ጊዜ ተመልሰን ደግሞ በሌሎች ጉዳዮች በጣም ትኩስ የሆኑ መረጃዎችን የምናቀርብላችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እኔ ፋሲል ነኝ። ይህ የኢንፎቴመንት የዩቲዩብ ቻናል ነው።